እሺ ሰላም የኢትዮ ኤክሰለንስ ወላጆች እና ተማሪዎች እንዴት ናችሁ? እኔ መምህርት ፈለቀች እባላለሁ። የጤናና ሰውነት ማጎልመሻ መምህርት ነኝ። እንዲሁ እንደምታዩት ተማሪዎችን በትምህርት ቤታችን ውስጥ የተለያዩ እንቅስቃሴዎችን ይሰራሉ፣ ይዝናናሉ። በትምህርታቸው ባሻገር የተለያዩ ነገሮችን ይንቀሳቀሳሉ። ስለዚህ ስፖርት ደግሞ ለየትኛው ማህበረሰብ ጤናማ ያደርጋል፣ ከበሽታ ነፃ እንድንሆን ያደርጋል። ራሳችንን የተስተካከለ የሰውነት አቋም እንዲኖረን ስለሚያደርግ ተማሪዎቻችሁንም በቤታችሁ የተሻለ የአካል ብቃት እንዲኖራቸው የበሽታ የመከላከል አቅማቸው የተሻለ እንዲሆን እንቅስቃሴ እንዲሰሩ ብታግዟቸው፣ ብታበረታታቸው፣ ስፖርት ላይ ተሳታፊ እንዲሆኑ ብታበረታታቸው መልካም ነው እላለሁ። ሁሌም ሰላማችሁ ብዝት ይበል። አመሰግናለሁ።